ሰላም እንደምን አላችሁ? ይህ አነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። አንድ ወጣት ትዳር ለመያዝ በጣም ተቸገረ። ብዙ ለፋ፣ ብዙ ጭንቀት ያዘው። እድሜ ያለፈ፣ ትዳር መያዣ ያለፈ፣ ህይወት መምራት አለብኝ፣ ኑሮዬን ከትዳሬ ጋር አጋሬ ጋር መኖር አለብኝ፣ እንዴት ነው ትዳር መያዝ የምችለው እያለ ይጨነቃል፣ ይጠበባል። በዙሪያው ግን ብዙ ቆነጃጅቶች፣ ልጃገረዶች አሉ። የዚህን ጊዜ ጓደኛውን ሲያማክረው ጓደኛው አንድ ሽማግሌ አሉ፣ ግን ራቅ ያለ ቦታ ነው ያሉት። ስንቅህን ቋጥረህ ወደዛ መሄድ ያለብህ፣ ጥበበኛ ናቸው። ስለ ትዳርም እንዴት መያዝ እንዳለብህ ይነግሩሃል። እሳቸው መፍትሄ ያላቸው ሂድ ብለው ይነግሩታል። የዚህን ጊዜ አረ እሺ እንግዲያስ ስንቄን ልቋጥርና ወደዛ ጥበበኛ ወዳልከው ሰውዬ ዘንድ መሄድ አለብኝ ይላል። የዚህን ጊዜ ልጁም ስንቁን ቋጥሮ ወደዛ ጥበበኛ ወደ ተባሉት ሽማግሌ ትልቅ ሰው ዘንድ መሄድን ቀጠለ። እየሄደ እያለ ከመንገድ ዳር ላይ የሆነ ተራራ ላይ ቁጭ ብለው በቀሎ አትክልታቸውን ወይንም አዝርታቸውን በቀሏቸውን እየጠበቁ ነበረ፣ ተባይ አውሬ እንዳይበላባቸው። እዛ ጋር ቁጭ ብለው እንዳለ ሰላም ዋሉ አባባ ይለዋል። እግዚአብሔር ይመስገን ልጄ እንደምን ዋልክ ይለዋል። ወደ አንተ የሆነ ሰው ጠቁሞ ልኮኝ ነበረ። ምን ነበር ልጄ? ጥበበኛ ነዎት፣ የሆነ ችግር ቸግሮኝ ላማክሮት ነበር ይለዋል። እሺ ልጄ ምንድን ነው የቸገረህ ይለዋል። ሴት ለማግባት ፈልጌ ይኸው ብዙ ጊዜ ብዙ ዓመቴ ማግባት ከፈለኩኝ ግን እስካሁን ድረስ የኔ የምላትን አጋር አላገኘሁም ብሎ ያማክረዋል። እንግዲያስ ይህን እንዲነግርህ ከፈለክ እዚህ ማሳ በቀሎ ውስጥ ግባና በጣም ቆንጆ ትልቅ በጣም አሪፍ የሆነውን በቀሎ አንጣለኝ። ግን ስታመጣ ከዳር ካመጣለኝ እሺ፣ መሃል ገብተህ ታመጣለኝም እሺ፣ እዛኛው መሃል ዳር ላይ የምሄድ ካመጣለኝ እሺ። ግን ስትመርጥ ወደ ኋላ ዙረህ ተመልሰ መምረጥ የለብህም። ወደፊት ያለውን ብቻ መርጠህ አንጣለኝ፣ መመለስ ግን አይቻልም ይለዋል። እሺ አባባ እንዲነግርህ ከፈለክ ይህን አድርግ ብሎ ወደዛ በበቀሎ ውስጥ ያስገባዋል። ከዳር አጀምሮ እየመረጠ ሲሄድ የተሻለውን ቆንጆን አሪፉን በቀሎ ለማግኘት ገባ ይላል። አሁንም ገባ ሲል ደህነኛ በቀሎ ያገኛል። ገባ ሲል ቀነስ ያደርጋል ጥራቱ። አይ መመለስ ስለማይቻል ዙሮ ተመልሶ አይቻልም ስላለም አሁንም ገባ ሲል ትንሽዬ ያገኛል። አሁንም ገባ ሲል የበለጠ ትንሽ ያገኛል። አይ የተሻለ አገኛለሁ እያለ ሲሄድ አሁንም እንደዛው፣ አሁንም ሲሄድ እንደዛው። በራቀ ቁጥር ጥራቱ እየቀነሰ ይመጣል። ያለውም በቀሎ እሸት አሪፉን በቀሎ እሸት ማንጣት አልቻለም። ጭራሽ ወደ ዳር ሲሄድ ወፍ የጠረጠረው ወይንም ወፍ የበላው ግማሹን የበላው ያገኛል። ውይ ይሄማ ጭራሹንም የሞተ ነው ይልና ድጋሜ ሲሄድ ዳር ላይ ሲሄድ ጭራሹንም ወፍ ሙሉ የበላው ያገኛል። ከዛ ወደዛ ዳር ነው በቀሎ ማሳውም አለቀ። ወደ ኋላ ተመልሶ እንዲያመጣ አይቻልም ብሎታል። የዚህን ጊዜ ባዶን ከመለስ ብሎ ወፍ የበላውን ባዶውን በቀሎ ይዞለት ይሄዳል። እንዴት ስንት በቀሎ እያለ ይህን እንዴት ይዘህልኝ መጣ ሲለው አባባ መዞር አይቻልም ስላሉኝ ነው እንጂ ዙረ መምረጥ አይቻልም ስላሉኝ እንጂ መጀመሪያ እኮ ያገኘሁት እዚህ ዳር ላይ አሪፍ በቀሎ እሸት ዲነኛ ነበረ፣ ግን መዞር አይቻልም ስላሉኝ ሲሄድ የበለጠ ያረባ ያገኘሁ ሲሄድ ጭራሹንም ወፍ የበላው አገኘሁ ይዛኛው ዳር ላይ ይለዋል። ልጄው ትዳር ከእግዚአብሔር ነው፣ ህይወት ከእግዚአብሔር ነው። መጀመሪያ የሰጠህን አሳልፈሃል። አሁንም እጅህ ላይ ያለውን አግባ። ወደ ኋላ ተመልሰህ መመለስ ቢቻል እስከዛሬ የምታውቃቸውን ቆነጃጅቶች ልጆች አታገኛቸውም። አግብተው ይወልዳሉ፣ ህይወት ይኖራቸዋል። ስለዚህ ወደ ኋላ ያለውን ያሰብክ እስከዛሬ የነበረው ልጅ እኮ ቆንጆ ነበረ ከሷ ጋር አወዳደርም እያልክ ትዳርህን ያጣኸው ለዚህ ነው። ስለዚህ አሁንም እጅ ላይ ያለውን ያገኘኸውን እግዚአብሔር ያደለህን የሰጠህን አግባ ብሎ መከረ ይባላል። ተወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።